ወይኔ 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 ነገር ተበላሸ፣ ወይኔ ነገር ተበላሸ። ኧረ በለው ኧረ በለው ኧረ በለው ጎበዝ። እንግዲህ ዛሬ በዚህ መልኩ ብቅ ብዬላቸዋለሁ። እንደምታስቡት እንግዲህ ወይዘሪት ኢማን ከቶቲ ጋር ሆና ሰይድን ፕራንክ ሊያደርጉት ፈልገው ወይም ደግሞ ሰይድ ላይ ሴራ አሸርበው ነበረ። አጋጣሚው ነው እንግዲህ ሰይድን ልትፈትነው ነው የፈለገችው ማለት ነው። ኢማን በቶቲ አማካኝነት ሰይድን ለመፈተን ነው እንግዲህ ዛሬ እዚህ ቦታ ላይ የተገኘችው ማለት ነው። ሰይድን ምን ብላ ነው የምትፈትነው? እንግዲህ ለቶቲ ትነግራታለች። ቤትሽ ጋብዥውና ቤትሽ ከጋበዥው በኋላ እሱ ላንቺ ያለውን አመለካከት ላንቺ ያለውን አስተሳሰብ ማወቅ እፈልጋለሁ ትላታለች ማለት ነው ለቶቲ። ቶቲ ደግሞ በበኩሏ እኔ የለሁበትም፣ ወንድ ልጅ ነውና ይሳሳታል፣ ምናልባት እዚህ ጋር መጥቶ ምናልባት እኔንም ሊወደኝ ይችላል፣ እኔም ልወደው እችላለሁ፣ እኔ ጋር መጥቶ ቢሳሳት በኋላ ትዳሬን አጠፋሹ፣ ትዳሬ ጠፋ ብለሽ እንዳታለቅሺ ትላታለች ማለት ነው ቶቲ ለኢማን። ኢማን ደግሞ በበኩሏ ምንም ችግር የለውም፣ እኔ ባሌን አምነዋለሁ፣ የኔ ባል እንደዚህ አይነት ሰው አይደለም፣ በጥቅሉ ግን አንቺ እቤትሽ ጥሪውና የምትፈልጊውን ነገር አድርጊ ትላታለች ማለት ነው። እንዳሰበችውም እንግዲህ ቶቲ ወደ ቤቱ ትጋብዘዋለች። ወደ ቤቱ ከጋበዘችው በኋላ እንግዲህ ያው የተፈጠረው ነገር ተፈጥሯል። እንዳለችውም አቶ ሰይድ እንግዲህ በጣም የገማመጠ ከግራ ከቀኝ ግምጥምጥ እያደረገ እየሳማት ብቅ ይላል ማለት ነው። ጭራሽም አልፎም ተርፎ እንግዲህ እንዳውም እንደሚወዳትና እንደሚያፈቅራት ከእሷ ጋር አብሮ መኖር እየተመኘ እንደሆነ ያለሷ ምንም ነገር ውስጡ እንደሌለ ሀታ ኢማንንም ለራሱ ያለ ፍቅር እንዳገባት ሁሉ ትልቁን ሚስጥር እንግዲህ ዝርግፍግፍ አድርጎታል። ኢማንን ሳልወዳት ነው ያገባዋት፣ አልወዳትም፣ አልፈልጋትም ይላታል ማለት ነው ለቶቲ። እኔ እወድሻለሁ፣ በጣም ነው የማፈቅርሽ፣ አንቺም ትወጂኛለሽ ብዬ ተስፋ አደርጋለሁ፣ እኔ አሁን የምፈራው ትለዋለች ማለት ነው ቶቲ። እኔ ከአንተ ጋር ተጋብቼ መኖር አልፈራም፣ ነገር ግን ደግሞ የልጆችህ እናት ሱመያ ድጋሚ በእሷ ምክንያት ከብዙ ሴቶች ጋር ተጣልተሃል እና አሁንም ድጋሚ ሱመያ ብትመጣ እኔንም እንደዚሁ ሜዳ ላይ ጥለኸኝ ትሄዳለህ፣ የዛኔ እኔ ሌላ ባል አላገኝም ትለዋለች ማለት ነው። አንቺን የመሰለች ቆንጆ፣ አንቺን የመሰለች እምቡጥ የሆነች ቆንጆ ከኔ ጋር ብትጣሊ ለራሱ ባል አታጭም፣ የፈለገ ሰው ነው የሚያገባሽ፣ እንኳን ተጣልተሽኝ አይደለምና ከኔ ጋር ሆነሽ ለራሱ የሚመኙሽ እልፍ ናቸው። እንዴት እንደዚህ ታስቢያለሽ? ሲቀጥል ደግሞ ኦዲየንሶችን የምንሸውድበት ኦዲየንሶችን የምናታልልበት መንገድ አይጠፋም። ምክንያቱም እዚህ ጋር እኔና አንቺ የተጋባንበት ምክንያት በዚህ አይነት ምክንያት ነው። ፕሮሞሽን እየሰራን ነው፣ ማስታወቂያ እየሰራን ነው፣ ስክሪፕት መጥቶልኝ ነው የሰራሁት ምናምን ብለሽ አንቺም ዩቱብሽ ያድግልሻል። የዛኔ ኦዲየንሶችሽን በዛ አይነት መልኩ ማሳመን ትችያለሽ። እውነትም የማንጋባ ከሆነ ጋብቻችን የውሸት ከሆነ ኦዲየንሶች ደግሞ ቀኝ ስትዩ ቀኝ፣ ግራ ስትዩ ግራ፣ የፈለጉትን የሚያምኑ አንቺ የምትያቸውን የሚያምኑ ናቸው ብሎ እኛ ኦዲየንሶችን ለራሱ እየተሳደበ የምንታለል ሰዎች እያደረገ ያለበት ሁኔታ ነው ያለው ማለት ነው አቶ ሰይድ። ሲቀጥል ደግሞ ወይዘሪት ኢማን ዛሬ የሰራችው ነገር በጣም የሚያስጠላና የሚገርም፣ ሰይድን አሳልፋ ለሌላ ሴት በገዛ እጇ እየሰጠች ያለችበት ሁኔታ ነው ያለው። በእንደዚህ አይነት ታሪክ ውስጥ ብዙ ሴቶች ይጠመዳሉ ማለት ነው። ይሄ ማለት ምን ማለት ነው? ባሌን ፈትኝልኝ ብላ ለገዛ ጓደኛዋ ባሏን አሳልፋ የምትሰጥና ያቺ ጓደኛዋ ባሏን ለመፈተን በሄደችበት በዛው በፍቅር ተጠምዳ እሱም በፍቅር ተጸምዶ ከነጭራሽኑ ተጋብተው ልጅ ወልደው አብረው የሚኖሩበት ነገሮች በየአካባቢው በየቦታው ይፈጠራሉ። ያ ነገር ነው ዛሬ ኢማን ላይ የተፈጠረው ማለት ነው። ባሌን ሰይድን ፈትኝልኝ ብላ አሳልፋ በመስጠቷ ምክንያት የገዛ ባሏን ከእጇ ላይ ተነጥቃ ወደ ቶቲ የሄደበትና ጭራሽም ከኢማን ጋር ምንም አይነት ፍቅር እንደሌለው አፍቅሯትም እንዳላገባ ሁሉ እውነተኛውን ሚስጥር አውጥቶ የዘረገፈበት ሁኔታዎች አሉ ማለት ነው። ሲቀጥል ግልብጥብጥ አድርጎ እንደው እያሸ ግምጥ እያደረገ እየሳመ ቶቲን ማለት ነው በገዛ ቤቷ ውስጥ እንግዲህ የሌለ ነገር ነው ያደረገው ማለት ነው አቶ ሰይድ ዛሬ። በጣም የሚገርም ነው እና እንግዲህ ቶቲ ጥያቄ ነው የምታቀርብለት። እውነት የምትወደኝ ከሆነ ሳመኝ ነው የምትለው።
እውነት እኔን የምትወደኝ ከሆነ ሳመኝ፣ እንድትስመኝ እፈልጋለሁ ትለዋለች ማለት ነው። የቶቲ አሳፋሪ ንግግር እዚህ ጋር አለ። ቶቲ ምንድን ነው የአሳፋሪ ንግግር የተናገረችው? አቶ ሰኢድ ሳመኝ በምትለው ሰዓት ላይ አቶ ሰኢድ አይ እኔ እንደዚህ መጨማለቅ አልፈልግም፣ አንቺን የምፈልግሽ በትዳር አጋሪ የሆነሽ ልጆች እንድትወልጅልኝ ነው የምፈልግሽ፣ እኔ ከአንቺ ነው ልጆች ማግኘት የምፈልገው። ዛሬም ድረስ ሰኢድ ልጆች ላይ ተንጠልጥሏል። የገዛ ልጆቹን ሜዳ ላይ በትኖ አሁንም ድረስ ከሌላ ሴት ልጅን ይፈልጋል። የራስ ልጆች የወለድካቸው ልጆች እያሉ እነዛን ልጆች እንክብካቤ ሳትሰጥላቸው ሌላ ልጅ ፍለጋ ለምን አስፈለገ ነው ትልቁ ጥያቄ፣ እሱ ነው። ነገር ግን ደግሞ ቶቲ ያደረገችው የሚያሳፍር ነገር ያደረገችው አይ እኔ ከአንተ ጋር በትዳር ተጋብቼ መኖር አይደለም የምፈልገው፣ ከአንተ ጋር በትዳር ተጋብቼ ሳይሆን እንደዚሁ በፍቅር ከአንተ ጋር ነው መኖር የምፈልገው፣ ከወለድኩም እንደዚሁ በፍቅር ከአንተ ጋር ነው መውለድ የምፈልገው ነው እንግዲህ ባጭሩ የቶቲ ጥያቄና መልስ ማለት ነውና፣ ይሄ ደግሞ በጣም አሳፋሪ የሆነ ነው። እሱ ለትዳር እየፈለጋት እሷ ደግሞ ኖርማል እንደዚሁ ዝም ብላ ከሱ ጋር መቆየትና ከሱ ጋር አሸሼ ገዳቤ ማለትን ነው ምርጫው አድርጋ ቶቲ የመጣችው ማለት ነው። እንግዲህ ከላይ ውበት የውስጥ ውበት ይበልጣል የሚባለው ለዚህ ነው። ከላይ ብታምር ውስጧ እንደዚህ የቆሸሸ ከሆነ እዚህ ጋር እንግዲህ አሁን እዚህ ጋር የምገነዘበው ምክንያት ምንድን ነው? ሰኢድም ለራሱ እየተንቋሸሸ ያለበት ሁኔታዎች አሉ ማለት ነው። እንግዲህ ለብዙ ጊዜያቶች ጠፍቼባችሁ ነበረ። ለብዙ ወራቶች እንግዲህ ለ1-2 ወር አካባቢ ጠፍቼ ነበረ። እንግዲህ አዲስ ነው እየተመለስኩ ያለሁት ማለት ነው። እንግዲህ አዲስ ቻናል ከፍቼ በአዲስ ሚዲያ ነው እንግዲህ አሁን እየተከሰትኩ ያለሁት እና ማለት ነው። የምታቁኝም የማታቁኝም ውድና የተከበራችሁ የቻናሌ አድማጭ ተከታታዮች የተራራው ሚዲያ ቤተሰቦች ማለት ነው፣ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እላችኋለሁ በዚሁ አጋጣሚ ማለት ነው። አቶ ሰኢድ እንግዲህ ዛሬም ቢሆን ከሴቶች ጋር እየተጨመላለቀ ይገኛል ማለት ነው። የገዛ ልጆቹን ሜዳ ላይ በትኖ ሌላ ልጅ ለመውለድ እና ከሌላ ልጅ ፍለጋ መጓዙ አሁንም እንደቀጠለ ነው ማለት ነው። አቶ ሰኢድ ምን እንዳሰበ አላቅም። በእርግጥ ቶቲ ቆንጅዬ ናት። የቶቲ ቁንጅና ከላይ ያለ ቁንጅና ነው እንደሚታየኝ ከሆነ ከላይ ያለ ቁንጅና ብቻ ነው ማለት ነውና ኢማን ደግሞ ዛሬ የሰራችው ስራ በጣም መጥፎና የማይጠበቅ ከሴት ልጅ ሊጠበቅ የማይችል የገዛ ባሏን ለሌላ ሴት አሳልፋ መስጠት፣ ከሌላ ሴት ጋር ግንኙነት እንዲኖረው ማድረግ፣ ጭራሽ መጨረሻ ላይ ሊለያዩ ሲሉ እኔ በቃ ገብቶልኛል። እኔ ከአንቺ በጣም ነው ፍቅር የያዘኝ፣ በጣም በቃ እኔ ይሄ ነው ብዬ ልገልጽልሽ አልችልም፣ ተመችተሽኛል እስከሚል ድረስ ማለት ነውና ጭራሽ ድል ባለ ሰርግ ነው ማገባሽ፣ ቤተሰቦችሽን ጥሪ፣ በቃ ድል ባለ ሰርግ ነው ማገባሽ፣ ደግሰን የሚያምር ሰርግ አድርገን ነው እንግዲህ እኔ አንቺን ማግባት የምፈልገው ነው። ቀጥታ እኔ ሌላ ምንም አልፈልግም፣ በጣም ነው የተመቸሽኝ፣ በጣም ነው ደስ ያልሽኝ ነው እንግዲህ የሚላት ማለት ነው። ኢማን እንግዲህ ዛሬ የሰራችው በጣም መጥፎ ስራ ነበረ፣ ግን ደግሞ ያ መጥፎ ስራ ራሷን እንድትከፍል አድርጓታል ማለት ነው። እንግዲህ ወይዘሪት ቶቲ ሰኢድን ጠቅልላው እንግዲህ ልትወስደው ነው እንደሚመስለኝ ከሆነ እንግዲህ ሰኢድን ሁሉንም ሴቶች ደምስሳ የሰኢድ ልብ ውስጥ የገባች የመጀመሪያዋ ቶቲ ሆናለች። አጋጣሚ ሆኖ እንግዲህ ታውቃላችሁ ሮዛም ነበረች በሰኢድ ህይወት ውስጥ፣ ሀዊም ነበረች፣ እንግዲህ የመጀመሪያዋ ሱመያም ነበረች። በጣም ብዙ ሴቶች አሉ። ሌላ ማና ስሟ በስሟ ጠፋብኝ፣ ቤሊ ነው ማን የምትባልም ነበረች። በጣም ብዙ ሴቶች ነበሩ። የመጀመሪያ ጊዜ ግን የሰኢድ ልብ ውስጥ ገብታ ሰኢድን በጉልበቱ እያንበረከከች ያለችው እንግዲህ ቶቲ ትመስለኛለች ማለት ነው። ገና አዲስ እየመጣሁ ነው ያለሁት፣ ገና እያየሁት ነው ያለሁት ይህንን ቪዲዮ ማለት ነው። ገና ለመጀመሪያ ጊዜ ነው እንግዲህ በእነሱ ላይ እየመጣሁ ያለሁት እና ውድና የተከበራችሁ የቻናሌ አድማጭ ተከታታዮች የተራራው ሚዲያ ቤተሰቦች እንግዲህ እንደተለመደው ድጋፋችሁን አይለይ ነው የምለው። ይሄን አዲስ ቻናል አዲስ ሚዲያ እንግዲህ ተራራ ጫፍ ላይ እንደምታደርሱልኝ ሙሉ ተስፋ አለኝ። ውድና የተከበራችሁ ቤተሰቦቼ ለዛሬው የነበረን ቆይታ ይህን ይመስላል። በቀጣይ በሌሎች ድንቅ የሆኑ ሀሳቦች እስከምንገናኝ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።